በዜማ የተራቀቀ ሕይወቱ በብርሃን በተሸመነ ጥልቅ እንቆቅልሽ ስለተሞላ አንድ ሰው ቢነገራችሁ ምን ይሰማችኋል? ያ ሰማያዊ ድምፅ፣ ያ ልብን የሚሰረስር ዜማ ከየትኛው የዓለም ዳርቻ ከየትኛውስ የሰማይ ጥግ መነጨ ትላላችሁ? የፍጥረትን ሁሉ ልብ የሚዳስስ ይህንን የሰማይ ቋንቋ እንዴት አንድ ሰው ከከፍታው ወደ ምድር ሊያወርደው ቻለ ብላችሁ ትገምታላችሁ? የእንዲህ አይነቱን ሰው ታሪክ ለመስማት ልባችሁ ጓጉቷልን? ዛሬ ወደ ጥንታዊቷ አክሱም እንጓዛለን። የአባት ፍቅር በጨቅላነቱ የተለየው፣ የፊደል ገበታ ገደል የሆነበት፣ በአጎቱ ቁጣ ተስፋ ቆርጦ ከትምህርት የሸሸው ያ ትንሽ ልጅ እንዴት ሆኖ የሰማይ መላእክትን ዜማ ተማረ? ዛፍ ስር ያያት ትል እንዴት የሕይወቱን አቅጣጫ ለወጠች? ከሰማይ የተላኩት ሦስቱ ወፎችስ ምን ምስጢር ይዘው መጡ? ወደ ሰማያዊው መንግሥትስ እንዴት ተነጠቀ? ይህ ታሪክ የሰው ልጅ ተስፋ የመቁረጥና ዳግም የመነሳት የትሕትናና የእግዚአብሔር ምላሽ ማሳያ ነው። አብራችሁን ቆዩ። የዜማውን ሊቅ አስደናቂ የሕይወት ታሪክ ከዳር እስከ ዳር እንመረምራለን። ይህ የቅዱስ ያሬድ ሙሉ የሕይወት ታሪክ ነው። የስልጣኔ ማህፀን በሆነችው አክሱም ከተማ አንድ ሕፃን ተወለደ። አባቱ አብዮድ በክህነት ሲያገለግሉ፣ እናቱ ክርስቲና ደግሞ በጸሎት ትጋቷ ትታወቃለች። የቅዱስ ያሬድ የልጅነት ቀናት በጨዋታና በሳቅ የተሞሉ ነበሩ። ነገር ግን ሳቁ ብዙም አልሰነበተም። ገና በ7 ዓመቱ የሚወደው አባቱ ከዚህ ዓለም በሞት ተለየ። የሕፃኑ ዓለም ተናጋ፣ ሳቁ እንደ አበባ ረገፈ። በለጋ ልቡ ላይ የሐዘን ቀዝቃዛ እጅ አረፈ። ከእንግዲህ አባ የሚለው የፍቅር ቃል ካንደበቱ አይወጣም። እናቱ ክርስቲና ለልጇ የወደፊት ሕይወት መጨነቅ ጀመረች። አባት በሌለበት ቤት ትምህርት ብቸኛው ማምለጫ መንገድ፣ አማራጭ የሌለው የተስፋ ጭላንጭል እንደሆነ አመነች። ልጇ ሊቅ እንዲሆንና በእውቀት እንዲጎለምስ ምኞቷ ጽኑ ነው። ስለዚህ ልጇን ይዛ ወደ አጎቱ ወደ መምህር ጌዲዮን ደጃፍ አመራች። መምህር ጌዲዮን በአክሱም ዝናው የገነነ በወቅቱ የተከበረ ሊቅ ነው። እናት ልጇን በእውቀት እንዲያሳድግ የጎደለውን የአባትነት ሚና እንዲወጣ ባደራ ሰጠችው። ነገር ግን ለሕፃኑ ያሬድ የፊደል ገበታ የእሾህ አጥር ሆነበት። የዳዊት መዝሙር ለሌሎች ሕፃናት ቁልቁለት፣ ለእርሱ ግን ዳገት ሆነ። አባቱ መምህር ጌዲዮን መጀመሪያ ላይ በትዕግሥት ሊቀርበው ሞከረ። የያሬድ በትምህርት መድከም ግን የመምህሩን ትዕግሥት ተፈታተነ። የየዋህ ምክሩ ወደ ቁጣ ተለወጠ። ለስላሳው ድምፁ በጩኸት ተተካ። እያንዳንዱ ስህተትና መንተባተብ የቅጣት ሰበብ ሆነ። እያደር በትምህርት ቤት ውስጥ እንደታሰረ ወፍ ይሰማው ጀመር። እያንዳንዱ ንጋት አዲስ የፍርሃት ማዕበል ይዞ ይመጣል። የመማር ፍላጎቱ በሽንፈት ስሜት ተዋጠ። እንቅልፍ በዓይኑ ሳይዞር የነገውን ውርደትና ስቃይ ሲያስብ ያድራል። የተስፋ ጭላንጭሉ በልቡ ውስጥ እየደበዘዘች ሄዳ በመጨረሻም ጠፋች። ከዚህ የፍርሃት እስር ቤት ማምለጥ ብቸኛው መፍትሄ መስሎ ታየው። አንድ ቀን ከእንግዲህ መታገስ እንደማይችል ተረዳ። ልቡ የወሰነውንም ለማድረግ ቆረጠ። የአጎቱን ቁጣና ግርፋት፣ የራሱን የውድቀት ስሜት፣ ሁሉንም ከኋላው ጥሎ ለመሄድ ወሰነ። በድቅድቅ ጨለማም ከከተማዋ ሾልኮ ወጣ። ልቡ በፍርሃት ይመታል። እግሮቹ ወዴት እንደሚወስዱት አያውቅም። የሚያውቀው መሸሹን ብቻ ነው። ከሰዓታት ጉዞ በኋላ ሕፃኑ ያሬድ ደከመው። የዛለ ሰውነቱን ለማሳረፍ ማይኪራህ በተባለ ጫካ ውስጥ ከሰው ተሸሽጎ ከአንዲት ዛፍ ስር ተጠለለ። እያንዳንዱ የንፋስ ሽውታ፣ እያንዳንዱ የቅጠል እንቅስቃሴ የጌዲዮንን ቁጣ፣ የሽንፈቱን ድምፅ የሚያስተጋባ ይመስለዋል። በለጋ ዕድሜው ከባድ የሐሳብ ሸክም ተሸክሟል። ዓይኖቹ በእንባ ተሞልተው ጉሮሮ በሐዘን ታንቋል። ከዚህ በላይ ምን አለ እያለ የውስጡ ድምፅ ይጠይቀዋል። የዓለም ከንቱነት፣ የሕይወት ትርጉም አልባነት በልቡ ውስጥ እንደ መርዝ ሲሰራጭ ይሰማዋል። በዚህ የሐሳብ ማዕበልና የውስጥ ሁከት ውስጥ ዓይኖቹ ያለ ዓላማ ሲንከራተቱ በዛፉ ግንድ ላይ እጅግ ደካማ የምትመስል ትል ተመለከተ። ትሏ በዛፉ ቅርንጫፍ ላይ ወደ ተንጠለጠለው የበሰለ ፍሬ ለመድረስ ትግል ጀምራለች። ያሬድ ትኩረት ሁሉ ወደዚያች ትል ሄደ። የአጎቱ ቁጣ፣ የራሱ የውድቀት ስሜት ለጊዜው ተዘነጉ። ትሏ ወደ ላይ መሳብ ጀመረች።
ግን እግሯ መያዣ አጣ። የሚያዳልጠው የዛፉ ግንድ ከድቷት ተንሸራታ ወደ መሬት ወደቀች። ያሬድ በትዝብት ይመለከታል። ትሏ ግን ዳግም ጥረቷን ጀመረች። ከበፊቱ ትንሽ ከፍ አለች፣ ግን በድጋሚ ተንሸራታ ወደቀች። የያሬድ ልብ ለትሏ ማዘን ጀመረ። ይህች ትንሽ ፍጥረት ለምን ራሷን ታደክማለች? አራተኛ፣ አምስተኛ፣ ስድስተኛ ጊዜ ትሏ ተስፋ አልቆረጠችም። ደጋግማ ሞከረች። እያንዳንዱ ውድቀትና እንደገና መጀመር ለያሬድ እንግዳ የሆነ ስሜት ይፈጥርበት ጀመር። ይህች ትንሽ ፍጥረት ይህንን ያህል ትጋት ከየት አመጣች? ይህንን ያህል ጽናት እንዴት ኖራት? በእያንዳንዱ ውድቀት የያሬድ ልብ የሚሰበር ይመስል ነበር። በስድስተኛው ሙከራዋ በከፍተኛ ጥረት ከፍ አለች፣ ግን ፍሬዋ ጋር መድረስ አልቻለችም። የመጨረሻው መያዣዋ ከዳት። ከበፊቱ በከፋ ሁኔታ ወደ መሬት ተፈጠፈጠች። ያሬድ ትንፋሹን ዋጠ። አሁንስ ተስፋ ትቆርጣለች ሲል አሰበ። ሁሉም ነገር ያበቃ በሚመስልበት በዚያች ቅጽበት ትሏ ለትንሽ ጊዜ ሳትንቀሳቀስ ከቆየች በኋላ እንደገና ሰውነቷን አነቃቃች። ያሬድ አይኑን ማመን አቃተው። ይህ ሰባተኛ ሙከራዋ ነው። ከመቼውም ጊዜ በላይ በዝግታና በከፍተኛ ጥንቃቄ እያንዳንዱ እንቅስቃሴዋን እየለካች ወደ ላይ መሳብ ጀመረች። የዛፉ ግንድ የሚያዳልጥ፣ ፍሬው ሩቅ፣ የትሏ ጉልበት ያነሰ ነበር። ያሬድ ትንፋሹን ውጦ ይመለከታል። ቀስ በቀስ ትሏ ወደ ፍሬው ተጠጋች። የያሬድ አይኖች ፈጠጡ። እናም በመጨረሻ በዚያች ውጥረት በነገሰባት ሰዓት ትንሿ ትል ከ6 ውድቀቶች በኋላ በሰባተኛው ሙከራዋ ያንን ጣፋጭ ፍሬ ደረሰችበት። በዚያች ቅጽበት በያሬድ ልብ ውስጥ የነበረው ሽንቁር ተጠገነ። የትሏ ትጋትና ተስፋ ያለመቁረጥ መንፈስ እንደ መብረቅ መታው። አይኖቹ በእንባ ተሞሉ። ከዚህች ትል ያነሰ መሆኑ ተሰምቶት ወደ ራሱ ተመለከተ። ፍርሃቱንና ተስፋ መቁረጡን አየ። ድምፁ እየተንቀጠቀጠ እንዲህ ሲል ተናገረ። ሰውነቴ ሆይ ይህችን ትል እያየህ እንዴት አልተገሰጽክም? ግርፋትን ለምን አትታገስም? የመምህርን ቁጣ ለምን አትችልም? መከራንስ ለምን አትቀበልም? ይህች ትል ከውጣ ውረድ በኋላ ከድካምና መውደቅ በኋላ ዓላማዋ ላይ ደረሰች። አንተ ግን በጥቂት መከራ ተስፋ ቆርጠ ከሸሸህ ከዚህች ትንሽ ፍጥረት እንኳን ያነስክ አይደለህምን? ቃላቱ እንደ ጅራፍ አቆሰሉት። የውርደትና የቁጭት ስሜት ውስጡን አናወጠው። ከእንግዲህ መደበቅ የለም፣ ከእንግዲህ መሸሽ የለም። ያሬድ በቆራጥነት ከተቀመጠበት ተነሳ። የትሏ ትዕግስትና ጽናት አዲስ መንፈስ ዘራበት። ያ የቀድሞ የፍርሃት ስሜት በቆራጥነት ተተካ። ወደ መምህሩ ወደ ጌዲዮን ተመልሶ ይቅርታ ለመጠየቅ ትምህርቱን ለመቀጠል ቆረጠ። ምንም ይምጣ ምን ሊጋፈጠው ተዘጋጀ። እናም ወደ መምህሩ ተመልሶ በእንባ እየታጠበ አባቴ ሆይ ይቅር በለኝ፣ እንደ ቀድሞ አስተምረኝ አለው። ያን ጊዜ የተዘጋው የጥበብ በር ቀስ በቀስ መከፈት ጀመረለት። የአእምሮ መጋረጃዎች የተገፈፉ ይመስል ዕውቀት ወደ ውስጡ ፈሰሰ። ያሬድ በአዲስ መንፈስና በታደሰ ተስፋ ወደ አክሱም ተመልሶ ትምህርቱን ቀጠለ። የትሏ ትጋት ሲደክም ያበረታዋል። የቀድሞ የመማር ፍራቻ ጠፍቶ በዕውቀት ጥማት ተተክቷል። አእምሮው እንደ ሰፍነግ ሆነ። የሚሰማውን የሚያነበውን ሁሉ ይይዛል። ነገር ግን የያሬድ ጥረት በዚህ ብቻ አላበቃም። የመንፈሳዊ ሕይወት ጥማቱም ከቀን ወደ ቀን እየጨመረ መጣ። በየዕለቱ ወደ አክሱም ጽዮን ቤተ መቅደስ እየሄደ አምላኬ ሆይ የአእምሮዬን ዓይን አብራልኝ፣ የጌታዬ እናት እመቤቴ ሆይ የጥበብን መንገድ አመልክችኝ፣ የልቦናዬን መጋረጃ ግለጭልኝ እያለ በእንባ ይጸልያል። ጸሎቱ ከልብ የመነጨ፣ ልመናው ጥልቅ ነበር። እናም በአንድ አስደናቂ ቀን አእምሮው ወለል ብሎ ተከፈተ። 150ውን የዳዊት መዝሙራት፣ አስቸጋሪ የሚባሉትን የነቢያት መጻሕፍት፣ ምስጢራዊ የሆነውን መኃልየ መኃልያን፣ የብሉያትንና የሐዲሳትን ጥልቅ ትርጓሜዎች ሁሉ በአንድ ጊዜ ተረዳቸው። ቃላቱ በፊቱ ሕያው ሆኑ፣ ምስጢራቸው ተገለጠለት። ይህ ከሰው ልጅ የመረዳት አቅም በላይ የሆነ ነገር ነበር። ልቡ በአድናቆትና በፍርሃት ተመታ። ይህ ከየት የመጣ ዕውቀት ነው? ከየትስ የተገኘ መረዳት ነው? በዚያ ዘመን በምድረ ኢትዮጵያ እግዚአብሔር የሚመሰገንበት መንገድ የተለየ ነበር። ድምፅን ከፍ አድርጎ በዜማ ማወደስ የተለመደ አልነበረም። ምስጋናው በውርድ ንባብና በለሆሳስ ድምፅ ይከናወን ነበር። ነገር ግን ፈጣሪ በያሬድ አንደበት
በአዲስና በከፍታ ሊመሰገን ወደደ። የሰው ልጅ ልብ በዜማ እንዲነቃ፣ መንፈሱ በምስጋና እንዲረሰርስ ፈለገ። ጊዜው ኅዳር 5 ቀን 527 ዓመተ ምህረት ነው። ያሬድ በጸሎት ላይ ሳለ አንድ ያልተለመደ ነገር ተከሰተ። በውበታቸውና በግርማቸው ዓይንን የሚማርኩ 3 ምስጢራዊ አዕዋፍት ወደ እርሱ ሲወርዱ አየ። ከፊቱ ምድርን ሳይነኩ ቆሙ። ዝምታ ሰፈነ። ያሬድ ልብ በፍርሃትና በጉጉት ይመታል። ይህ ምን አይነት ተአምር ነው? እነዚህ ፍጥረታትስ ከየት መጡ? ከዚያም አንደኛዋ ወፍ በሰው አንደበት እንዲህ አለች፣ የተመሰገንክና የተከበርክ ያሬድ ሆይ፣ አንተን የተሸከመች ማኅፀን የተመሰገነች ናት። አንተን ያጠቡ ጡቶችም የተባረኩ ናቸው። የያሬድ ጉልበቶች ተንቀጠቀጡ። እንዲህ ያለ ክብር፣ እንዲህ ያለ ምስጋና ከወፍ አንደበት እሰማለሁ ብሎ አስቦ አያውቅም። በድንጋጤና በአድናቆት ተውጦ እናንተ በሰው አንደበት የምትናገሩ ክንፋችሁ እንደ መላእክት የሆነ ወፎች ከወዴት መጣችሁ? ሲል ድምፁ እየተንቀጠቀጠ ጠየቃቸው። ከሦስቱ ወፎች አንደኛዋ እንዲህ ስትል መለሰችለት፣ ያሬድ ሆይ አትፍራ፣ ከኤዶም ገነት ወደ አንተ ተልከን ነው የመጣ ነው። የያሬድ ልብ በኃይል መምታቱን ቀጠለ። ከኤዶም ገነት? ይህ ምን ማለት ነው? ወፏ ቀጠለች፣ የተላክነውም ከ24ቱ ካህናተ ሰማይ ከሰማያውያን መላእክት የማኅሌትን ምስጢር የዜማን ጥበብ ትማር ዘንድ ልንነግርህና ልንመራህ ነው። የማኅሌት ምስጢር፣ የዜማ ጥበብ። የያሬድ አእምሮ ይህንን ሁሉ ለመረዳት ተቸገረ። ይህ ከእርሱ አቅም በላይ የሆነ ከሰው ልጅ ምናብ የራቀ ነገር ነው። ነገር ግን የአዕዋፍቱ ገጽታ፣ የድምፃቸው ግርማ፣ የቃላቸው ኃይል ይህ ሁሉ ከንቱ ሕልም እንዳልሆነ አሳመነው። አንድ ታላቅ ነገር ሊፈጸም እንደሆነ፣ ሕይወቱ ከዚህ በኋላ እንደ ቀድሞ እንደማይሆን ተሰማው። ያቺ የልጅነት ፍርሃት፣ ያ የትምህርት ቤት ስቃይ፣ ያ የተስፋ መቁረጥ ጨለማ፣ ሁሉም ለዚህ ቀን እያዘጋጁት ነበር። የአዕዋፍቱ ቃል በያሬድ ጆሮ ውስጥ እንደ ነጎድጓድ አስተጋባ። ከሰማያውያን መላእክት የማኅሌትን ምስጢር የዜማን ጥበብ ትማር ዘንድ። ይህ ምን ማለት ነው? እንዴትስ ሊሆን ይችላል? ሰው ሆኖ እንዴት የሰማያትን ቅኔ ሊማር ይችላል? ጥያቄዎች በአእምሮ ውስጥ እንደ ማዕበል ተንከባለሉ። ነገር ግን ለመጠየቅም ሆነ ለመገረም ጊዜ አልነበረም። በዚያች ቅጽበት ያሬድ በሰው ዓይን ሊታይ፣ በሰው አእምሮ ሊመረመር በማይችል ኃይል ከቆመበት ምድር ወደ ሰማይ ተነጠቀ። ዓይኖቹ ከዚህ በፊት አይተውት የማያውቁትን ብርሃን አዩ። ጆሮዎቹ ሰምተውት የማያውቁትን ድምፅ ሰሙ። ሰውነቱ ከዚህ በፊት ተሰምቶ የማያውቀው ስሜት ተሰማው። ከአክሱም ከተማ በላይ ከዋክብትን አልፎ ወደማይታወቀው ወደማይመረመረው ሰማይ ተጓዘ። ይህ ሕልም አልነበረም፣ ምናብም አይደለም። በአካል ወደ መንግሥተ እግዚአብሔር የተደረገ አስደናቂ ጉዞ ነው እንጂ። ዓይንን በሚያሳውር ብርሃን የተሞላች፣ በቀለማት ያሸበረቀች፣ በቃላት ሊገለጽ በማይችል ውበት የተዋበች ከተማ ላይ ደረሰ። የመላእክት መኖሪያ፣ የቅዱሳን ማረፊያ፣ የፈጣሪ ዙፋን የሚገኝባት። በዚያ ቁጥራቸው ስፍር የሌለው፣ ክንፋቸው እንደ ነበልባል የሚያበራ፣ ፊታቸው እንደ ፀሐይ የሚያንጸባርቅ መላእክት ፈጣሪያቸውን ያለማቋረጥ በማኅሌት ሲያመሰግኑት ሰማ። ዜማው ከዚህ ዓለም ዜማ ጋር የሚነጻጸር አልነበረም። እያንዳንዱ ድምፅ፣ እያንዳንዱ ቃና ልብን የሚሰረስር፣ ነፍስን የሚያረካ፣ መንፈስን የሚያነቃ ነው። የሰላም ዜማ፣ የቅድስና ዜማ፣ የኃይል ዜማ፣ ሁሉም በአንድነት ተዋህደው ወደ ዙፋኑ የሚፈስ የምስጋና ወንዝ ፈጥረዋል። የመላእክቱ ድምፅ እንደ ብዙ ውሆች ድምፅ፣ እንደ ታላቅ ነጎድጓድ ድምፅ ያስተጋባ ነበር። እያንዳንዱ ቃል፣ እያንዳንዱ ፊደል በኃይልና በሥልጣን ተሞልቷል። ያሬድ ይህንን ሁሉ ሲያይና ሲሰማ በድንጋጤና በአድናቆት ተዋጠ። የሰው ልጅ እንዲህ ያለ ክብር፣ እንዲህ ያለ ውበት ሊያይ ይችላል ብሎ አስቦ አያውቅም። በዚያ ቅጽበት የያሬድ ልብ በሰማያዊ ዜማ ተማርኮ ካለበት ስፍራ ተነስቶ እነዚያ መላእክት ወዳሉበት ወደ ዙፋኑ ሊገባ ከእነርሱ ጋር አብሮ ሊያመሰግን ወደደ። ነፍሱ ወደዚያች ቅድስት ማኅበር ተሳበች። እግሮቹ ወደፊት ሊራመዱ ፈለጉ፣ ነገር ግን አልቻለም። አንዳች የማይታይ ግድግዳ ከለከለው። የሰው ልጅ በሥጋው እስካለ ድረስ ያንን የቅድስና ጥግ መርገጥ እንደማይችል ተረዳ። የልቡ መሻት ታላቅ ቢሆንም የሥጋው ደካማነት ከለከለው። በዚህ ጊዜ እነዚያ ወደ እርሱ የተላኩት 3ቱ ወፎች በፊቱ ተገለጡ። ፊታቸው በርኅራኄና በጥበብ የተሞላ ነበር። አንደኛዋ ወፍ ያሬድ ሆይ የሰማኸውን አስተውለኸዋልን?
የመላእክትን ማህሌት ተረድተኸዋልን? ብላ ጠየቀችው። ያሬድ በኀፍረትና በትሕትና አንገቱን ደፍቶ አላስተዋልኩም ሲል መለሰ። ጆሮዬ ቢሰማም ልቤ ምስጢሩን ሊረዳው አልቻለም። ውበቱ ቢያስደንቀኝም ጥልቀቱ ከአእምሮዬ በላይ ነው። ወፏ እንዲህ አለችው፣ አትዘን። የሰው ልጅ አእምሮ የሰማያትን ምስጢር በአንድ ጊዜ ሊገነዘብ አይችልም። ነገር ግን የተላክነው ልናስተምርህ፣ ልናሳውቅህ ነው። እንግዲያውስ ጆሮዎችህን ክፈት፣ ልብህን አዘጋጅ። አዲሱን የእግዚአብሔር ምስጋና፣ የመላእክትን ዜማ ልናስተምርህ ነውና እርሱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም የሚከብርበት፣ ፍጥረታት ሁሉ አንድ ሆነው የሚያመሰግኑበት ዜማ ነው። ያሬድ በጉጉትና በተመስጦ ያዳምጥ ነበር። ከዚያም ከ24ቱ ካህናተ ሰማይ ልቦናዬ በጎ ነገርን አወጣ እያለ ያንን ድንቅ ያንን ሰማያዊ ዜማ መማር ጀመረ። እያንዳንዱ ቃና፣ እያንዳንዱ ምልክት፣ እያንዳንዱ የድምፅ ውጣ ውረድ በልቡ ውስጥ እንደ ዘር ተዘራ። አእምሮ ተከፈተ፣ መንፈሱ ነቃ። የመላእክት ሥርዓታቸውን አይቶ ማህሌታቸውን አጥንቶ ያንን ሰማያዊ ጥበብ ከተቀበለ በኋላ ኅዳር 6 ቀን ጠዋት 3 ሰዓት ወደ ቀድሞ ቦታው ወደ ምድር ተመለሰ። ነገር ግን እርሱ ያ የቀድሞ ያሬድ አልነበረም። ልቡ በሰማያዊ ዜማ የተሞላ፣ አእምሮ በሰማያዊ ጥበብ የበራ፣ ነፍሱ በሰማያዊ ቅድስና የታጠበች አዲስ ሰው ሆኖ ነበር። ያሬድ ወደ ምድር ሲመለስ የአክሱም ከተማ ጸጥ ብላለች። የብርሃን ጨረሮች የሌሊቱን ጨለማ እየገፈፉት ነው። ነገር ግን በያሬድ ልብ ውስጥ የነበረው ብርሃን ከፀሐይ ብርሃን እጅግ ልቋል። ያ ሰማያዊ ዜማ፣ ያ የመላእክት ማህሌት በደም ስሮቹ ውስጥ ይዘዋወር ነበር። ወደ አክሱም ጽዮን ወደዚያች ጥንታዊት ቤተ መቅደስ በፍጥነት አመራ። ልክ ፀሐይ ሙሉ በሙሉ ስትወጣ በአውደ ምሕረቱ በሕዝቡ ፊት ለፊት ቆመ። ፊቱ በሰማያዊ ብርሃን እያበራ፣ ዓይኖቹ በሰማያዊ እሳት ይነዱ ነበር። ሕዝቡና ካህናቱ፣ የንጉሡ መኳንንት ሳይቀር በያሬድ ላይ ያልተለመደ ነገር አስተዋሉ። ያሬድ ድምፁን ከፍ አድርጎ ከዚህ በፊት በአክሱም ምድር ተሰምቶ በማያውቅ ጣዕም ማዜም ጀመረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ። ቃላቱ እንደ ነጎድጓድ አስተጋቡ። ዓለም ሳይፈጠር ለነበረና ዓለምን አሳልፎ ለዘላለም ለሚኖር ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ። ዳግመኛም ደብተራ ኦሪትን እንዴት አድርጎ መስራት እንዳለበት ለሙሴ አሳየው። በዚያች ቅጽበት ዓለም ዝም ያለች መሰለ። የነፋሱ ሽውታ ቆመ፣ የወፎች ዝማሬ ጸጥ አለ። ሁሉም ጆሮዎች፣ ሁሉም ልቦች ወደ ያሬድ ድምፅ፣ ወደዚያ ሰማያዊ ዜማ ተሳቡ። ድምፁ በቤተ መቅደሱ ግድግዳዎች ብቻ ሳይሆን በአክሱም መንገዶች፣ በገበያ ቦታዎች፣ በቤቶች ውስጥ ሳይቀር አስተጋባ። ሰው፣ እንስሳ፣ አዕዋፍ ሳይቀር በዜማው ጣዕም ተማርከው እርሱ ወዳለበት ቦታ ተሰበሰቡ። ከዚህ በፊት እንዲህ ያለ ነገር ታይቶም ተሰምቶም አያውቅም። የዜማው ውበት ልብን የሚያቀልጥ፣ ነፍስን ከፍ ከፍ የሚያደርግ ነበር። ያሬድ ለመጀመሪያ ጊዜ ይህንን ጣዕመ ዜማ ያሰማበት ቦታ እስከ ዛሬ ድረስ ሙራደ ቃል፣ የቃል መውረጃ፣ የቃል መፍለቂያ እየተባለ ይጠራል። ይህችን ከሰማይ የተቀበላትን ዜማ አርያም አላት። ትርጉሙም ከመላእክት የተገኘች ከሰማያዊው ዓለም የመጣች ማለት ነው። ከዚህ በኋላ ቅዱስ ያሬድ ያንን ታላቅ ዜማ ወደ 3 ዋና ዋና የዜማ አይነቶች ከፈለው። እነርሱም ግዕዝ፣ ዕዝል እንዲሁም አራራይ በመባል ይታወቃሉ። እነዚህ የዜማ አይነቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአምልኮ ሥርዓት ውስጥ ሰፊና የማያቋርጥ አገልግሎት እየሰጡ ይገኛል። የዜማዎቹ ሦስትነት የቅድስት ሥላሴን ሦስትነት ያመለክታል። በአንድ አገልግሎት በአንድ ምስጋና መዋላቸው ደግሞ የሥላሴን አንድ አምላክነት ያሳያል። አንድ አካል፣ አንድ ፍቃድ፣ አንድ ክብር እንዳላቸው ያመለክታል። ግዕዝ የመጀመሪያው የዜማ አይነት ነው። ገአዘ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም ነፃ ወጣ፣ ቀና አለ ማለት ነው። በዜማነቱ ሲተረጎም ስልቱ የቀና፣ ርቱ፣ ቀጥ ያለ፣ ጠንካራና ግርማ ሞገስ ያለው ማለት ይሆናል። ምሳሌነቱም የአብ ነው። ከዜማው ጠንካራነትና ግርማው የተነሳ ሊቃውንቱ ደረቅ ዜማ ብለው ይጠሩታል። የፈጣሪን ኃይልና ገናናነት የሚገልጽ ነው። ዕዝል ከግዕዝ ጋር ተደርቦ የሚዜም ለስላሳና በስሜት የተሞላ ዜማ ነው። ዕዝል ማለት ጽኑ፣ ጠንካራ ማለት ሲሆን
በወልድ ይመሰላል። ወልድ ለሰው ልጆች ፍቅር ሲል ጽኑ መከራን እንደተቀበለ ይህ ዜማም የዚያን የመከራና የፍቅር ስሜት ያስተላልፋል። አራራይ የሚያራራ የሚያሳዝን ልብን የሚሰብርና የሚማርክ ቀጠን ያለና ጥልቅ ስሜት ያለው ዜማ ነው። ይህ ዜማ በመንፈስ ቅዱስ ይመሰላል። መንፈስ ቅዱስ ከበዓለ ሃምሳ በኋላ ሐዋርያትን እንዳረጋጋቸው፣ እንዳጽናናቸው፣ ድፍረትን እንደሰጣቸው ይህ ዜማም ለተሰበረ ልብ መጽናናትን፣ ለደከመችን ነፍስ እርጋታን ይሰጣታል። የንስሐና የጸሎት አስተውሎትን ያነሳል። በዚህም መሠረት በቤተ ክርስቲያን የሚቀርበው ምስጋና በሙሉ በእነዚህ በሦስቱ የዜማ አይነቶች የሚከናወን ነው። ከዚህ ሥርዓትና ከእነዚህ የዜማ አይነቶች የወጣ ዝማሬ በቤተ ክርስቲያን የለም። ቢኖርም የቤተ ክርስቲያን አይደለም። ማንኛውም ሰው በቤተ ክርስቲያን መዝሙር የሚያቀርበው የቅዱስ ያሬድን የዜማ ምልክቶችና አይነቶች ተከትሎ ነው። ከነዚህ ከሦስቱ የዜማ አይነቶች የወጣ ዜማ ፈጽሞ ተቀባይነት የለውም። የያሬድ ዜማ የኢትዮጵያ ቤተ ክርስቲያን የልብ ትርታ፣ የነፍሷ እስትንፋስ ሆኖ ለዘመናት ቀጥሏል። የቅዱስ ያሬድ ዜማ በአክሱም ሰማይ ስር ሲያስተጋባ ሕዝቡና ካህናቱ፣ ንጉሡና መኳንንቱ በድንጋጤና በአድናቆት ተዋጡ። እንዲህ ያለ ጣዕም ያለው እንዲህ ያለ ልብን የሚማርክ ዜማ ከዚህ በፊት ሰምተው አያውቁም። የያሬድ ድምፅ ከሰው ይልቅ የመልአክን ድምፅ ይመስል ነበር። ይህ ዜማ በእርግጥ ከሰማይ የወረደ ነውን? ወይስ የያሬድ የራሱ ፈጠራ ይሆን ሲሉ ብዙዎች በልባቸው አሰቡ። ምልክት ሳናይ ማረጋገጫ ሳናገኝ እንዴት ይህንን አዲስ የአምልኮ ሥርዓት እንደ እውነት እንቀበላለን? የጥርጣሬ ጥላ በአክሱም ከተማ ላይ ያንዣብብ ጀመር። ያሬድ ምንም እንኳን የዜማው ምንጭ ከየት እንደሆነ ቢያውቅም የሕዝቡን ጥርጣሬ ተረድቷል። የሰው ልጅ ማስረጃ ይፈልጋል። የሚታይ የሚዳሰስ ምልክት ይሻል። ንጉሡ ገብረ መስቀልም የሕዝቡን የልብ መብሰልሰልና የሊቃውንቱን ጥያቄ ሰማ። በዜማው ጣዕም ቢማረክም የዜማውን መለኮታዊነት ለማረጋገጥና የሕዝቡን ልብ ለማረጋጋት አንድ ነገር ማድረግ እንዳለበት አሰበ። የዚህ ዜማ ምንጭ እግዚአብሔር ከሆነ እርሱ ራሱ ምልክትን ይስጠን ሲል ከታኅሳስ 1 ቀን ጀምሮ የአክሱም ሕዝብ በሙሉ ሱባኤ እንዲይዝ በጾምና በጸሎት እንዲተጋ አወጀ። ሕዝቡም የንጉሡን ትእዛዝ ተቀብሎ ከሰኞ ዕለት ጀምሮ እስከ እሁድ ድረስ ሱባኤና ምህላ ያዘ። በየቀኑ ማለዳና ምሽት የአክሱም ጽዮን ማርያም ቤተ ክርስቲያንን እየዞሩ 400 ጊዜ እግዚኦ መሐረነ ክርስቶስ፣ 41 ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ እያሉ ተማጸኑ። ጸሎታቸው ከልብ የመነጨ፣ ልመናቸው ጥልቅ ነበር። አምላካችን ሆይ እውነቱን ግለጽልን፣ የዚህን ዜማ ምስጢር አሳውቀን፣ ልባችንን ከጥርጣሬ አጽዳ እያሉ ጸለዩ። ሁሉም ሰው በአንድ ልብ የሰማይን ምላሽ ይጠባበቅ ነበር። ቀናት አለፉ። ሰኞ፣ ማክሰኞ፣ የሱባኤው ቀናት እየተቆጠሩ የሕዝቡ ጉጉትና ውጥረት እየጨመረ ሄደ። በመጨረሻም የሱባኤው 7ኛ ቀን እሁድ ደረሰች። ሕዝቡ እንደተለመደው በማለዳ ተነስቶ ምህላውን ቀጠለ። ጸሎታቸው ከመቼውም ጊዜ በላይ የጠነከረ፣ ልመናቸው ከመቼውም ጊዜ በላይ ጥልቅ ነበር። ምህላውን ጨርሰው አቡነ ዘበሰማያት ብለው ሲያሳርጉ ድንገት አንድ አስደናቂ ልብን በድንጋጤና በፍርሃት የሚያናውጥ ተአምር በምድረ አክሱም በአክሱም ጽዮን ቤተ ክርስቲያን ተከሰተ። ከሰማይ ደማቅ ብርሃን ወረደ። የአክሱም ጽዮን ማርያም ቤተ ክርስቲያን ጉልላት በዚያ ብርሃን ተጥለቀለቀች። ሕዝቡ ሁሉ በድንጋጤ ዓይኖቻቸውን ወደ ሰማይ አነሱ። አንድ የማይታመን ትዕይንትን ተመለከቱ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ እንደተሰቀለ ሆኖ በዚያች ቤተ ክርስቲያን ጉልላት ላይ በሕዝቡ ሁሉ ፊት ተገለጠ። የመስቀሉ ስቃይ፣ የፊቱ ርኅራኄ፣ የቁስሎቹ ደም ሁሉም በግልጽ ይታዩ ነበር። የሕዝቡ ልብ በፍርሃትና በአድናቆት ተመታ። አንዳንዶች በድንጋጤ ወደ መሬት ወደቁ። አንዳንዶች በእንባ እየታጠቡ አምላኬ አምላኬ እያሉ ጮኹ። ሌሎች በዝምታና በተመስጦ ያንን ሰማያዊ ራእይ ተመለከቱ። በዚያች ቅጽበት ቅዱስ ያሬድ በመንፈስ ተቃኝቶ ድምፁን ከፍ አድርጎ በዚያ ልብን በሚሰብርና በሚያራራ ዜማ እንዲህ ሲል ማዜም ጀመረ። በነቢያት ትንቢት የተነገረለትና በመስቀሉ ላይ የተቸነከረው ጌታ መላእክትና የመላእክት አለቆች አመስግኑት፣ እኛም ስለ እርሱ መድኃኒት እንደሆነ እንናገራለን። የዜማው ቃላት ከሰማያዊው ራእይ ጋር ተዋህደው የሰዎችን ልብ ተቆጣጠሩ።
በተገለጠው ታላቅ ምስክርነት ጥርጣሬ ሁሉ ተወገደ። የቅዱስ ያሬድ ዜማ ከሰው ጥበብ ሳይሆን ከእግዚአብሔር ዘንድ የተሰጠ ሰማያዊ ስጦታ መሆኑ ታመነ። ከዚያች ዕለት ጀምሮ የቅዱስ ያሬድ ዜማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መደበኛ መገልገያ ሆነ፣ የሰማይ ማኅተም አርፎበታልና። ከዚህ ቀን በኋላ የቅዱስ ያሬድ ዝና በአክሱም ምድር ተንሰራፋ። ዜማው የዕለት ተዕለት የአምልኮ አካል ሆነ። ንጉሥ አፄ ገብረ መስቀል ከነሰራዊቶቻቸው፣ ንግሥቲቱ ከነደንገጥሮቻቸው፣ መሳፍንቱ፣ መኳንንቱ፣ ሊቃውንቱና ካህናቱ ቅዱስ ያሬድ ሙራደ ቃል በተባለ ቦታ ሆኖ ድምፁን ከፍ አድርጎ ሲያዜም ልባቸው በተመስጦ እየቀለጠ ያዳምጡታል። ቃላቱ ብቻ ሳይሆኑ የዜማው ኃይልም ሰዎችን ወደ ሌላ ዓለም አድርሶ ይመልስ ነበር። በተለይ ንጉሥ ገብረ መስቀል ለቅዱስ ያሬድ ዜማ ልዩ ፍቅርና አክብሮት ነበረው። ቅዱስ ያሬድ በግዕዝ በዕዝልና በአራራይ ዜማ ያንን ሰማያዊ ማህሌት ሲያቀርብ ንጉሡ ከፊት ቆሞ ዓይኖቹ በያሬድ ላይ ተተክለው መንፈሱ በዜማው ውቅያኖስ ውስጥ ይዋኝ ነበር። እያንዳንዱ የድምፅ ሞገድ በንጉሡ ልብ ውስጥ ልዩ ስሜትን ይፈጥራል። አንድ ቀን ቅዱስ ያሬድ እንደተለመደው በታላቅ ተመስጦ በዚያ ልብን በሚሰብር የዕዝል ዜማ የጌታን ፍቅርና መከራ እያወሳ ሲያዜም ንጉሥ ገብረ መስቀል ከፊቱ ቆሞ ዓይኖቹ ያሬድ ላይ እንደተተከሉ በዜማው ጣዕም ተመስጦ በእጁ የያዘው የብረት ዘንግ ሳያውቀው ከእጁ እየወረደ ነበር። አእምሮ ሁሉ በዜማው ተይዟል። በዙሪያው የሚሆነውን ነገር አላስተዋለም። ቅዱስ ያሬድ ዓይኖቹ ወደ ሰማይ እንደተተከሉ ድምፁ እንደ መላእክት ሲንቆረቆር ከዚህ ምድር በላይ በሆነ ዓለም ውስጥ ገብቷል። ሁለቱም በዚያች ቅጽበት በዜማው ኃይል የተመስጦ ጥግ ደረሱ። ንጉሡ በዜማው እየተገፋ በልቡ እንደርሱ መዘመር ነበር እያለ በታላቅ ተመስጦ ተውጦ ሳያውቀው በእጁ የያዘውን የብረት ዘንግ ወደ ታች ወጋው። ያ የወርቅ ጫፍ ያለው የብረት ዘንግ የቅዱስ ያሬድን ቀኝ እግር ከቁርጭምጭሚቱ በላይ ክፉኛ ቆሰለው። ነገር ግን ሁለቱም በዚያ የተመስጦ ዓለም ውስጥ ስለነበሩ የሆነውን ነገር በዚያች ቅጽበት አላስተዋሉም። የብረት ዘንጉ የያሬድን እግር ሰንጥቆት ቢገባም ያሬድ ግን ዜማውን አላቋረጠም። ድምፁ አልተለወጠም። ፊቱ ላይ ምንም የሕመም ምልክት አልታየም። ንጉሡም ዘንጉ የያሬድን እግር እንደወጋው አላወቀም። በመጨረሻም ዜማው አለቀ። ቅዱስ ያሬድ ከሰማያዊው ዓለም ወደ ምድር ተመለሰ። ንጉሡም ከጣፋጭ ሕልም እንደነቃ ሰው በቀስታ ወደ ራሱ ተመለሰ። በዚያች ቅጽበት ነበር ሁለቱም የሆነውን ነገር ያስተዋሉት። ንጉሡ ዓይኑ በድንገት እጁ ላይ ባለው ዘንግ ላይ ሲያርፍ የዘንጉ ጫፍ በደም እንደተነከረ አየ። በፍጥነት ወደ ያሬድ እግር ሲመለከት ልቡ በድንጋጤ ቆመ። የብረት ዘንጉ የያሬድን እግር ሰንጥቆት ገብቷል። ከቁስሉ ደም እንደ ጅረት እየፈሰሰ መሬቱን አርሶታል። የያሬድ ነጭ ልብስም በደም ተለውሷል። ንጉሡ አፄ ገብረ መስቀል በሐዘንና በጸጸት ተውጦ ያሬድን እግር እየተመለከተ ደምህን አፍስሻለሁና የምትሻውን ሁሉ ጠይቀኝ እሰጥሃለሁ ሲል በለቅሶ ተናገረ። የንጉሡ ልብ በሐዘን ተሰብሯል። የቅዱሱ ሰው ደም በእጁ ሲፈስ ማየቱ ከባድ የጥፋተኝነት ስሜት ፈጥሮበታል። የመንግስቱን ግማሽ እንኳን ቢጠይቀው ያለምንም አንገራገር ሊሰጠው ዝግጁ ነበር። ቅዱስ ያሬድ ግን በዚያ ከባድ የሕመም ስሜት ውስጥ ሆኖ ፊቱ ላይ የሰላም ብርሃን ይታያል። የንጉሡን ጥልቅ ሐዘንና ጭንቀት ሲያይ በየዋህነትና በርኅራኄ ተመለከተው። የንጉሡን የተሰበረ ልብ ለማጽናናት ፈልጎ ለቅጽበት ዝም አለ። በቤተ መንግሥቱ ውስጥ የነበረው ሕዝብ በሙሉ ትንፋሹን ውጦ የያሬድን መልስ ይጠባበቅ ነበር። ምን ይሆን የሚጠይቀው? ወርቅ፣ ብር፣ መሬት፣ ሥልጣን ወይስ ሌላ? ከዚያም ቅዱስ ያሬድ ድምፁ ለስላሳና የተረጋጋ ሆኖ እንዲህ ሲል ተናገረ። ንጉሥ ሆይ ልብህ አይዘን። ይህ የሆነው በፈጣሪ ፍቃድ ነው እንጂ አንተ አላወክም። እኔም ምንም አልተሰማኝም፣ በዜማው ተመስጬ ነበርና። የምለምንህ አንድ ነገር ብቻ ነው። እርሱም እስካሁን እግዚአብሔር በፈቀደልኝ መጠን በዚች ከተማ ከእርሶ ጋር ቆይቻለሁ። የሰማይንም ዜማ ለሕዝቡ አድርሻለሁ። ብዙ ደቀ መዛሙርትንም አፍርቻለሁ። ይህንን ሰማያዊ ጥበብ የሚያስቀጥሉ፣ ይህንን የዜማ ችቦ የሚያቀጣጥሉ ተተኪዎችን አዘጋጅቻለሁ። አሁን ግን አለ ያሬድ ድምፁ በትንሹ እየተቀየረ፣ ከእንግዲህ በኋላ የቀረኝን ዘመን ከዚህ ዓለም ግርግር ርቄ በጸሎትና በብሕትውና በብቸኝነት ፈጣሪዬን በማገልገል ማሳለፍ እሻለሁ። ስለዚህም ክቡርነቶ ከዚህች ከተማ ወጥቼ ወደ ምድረ በዳ ተራሮች ሄጄ በምናኔ እንድኖር እንዲፈቅዱልኝ እለምኖታለሁ።
የንጉሡ ልብ ይህንን ሲሰማ የበለጠ አዘነ። ያሬድን ማጣት፣ ያንን ሰማያዊ ድምፅ፣ ያንን የቅድስና መዓዛ ከአጠገቡ አለማግኘት ከባድ ነበር። ነገር ግን ለያሬድ የገባውን ቃል ማክበር ነበረበት። ደምህን አፍስሻለሁና የምትሻውን ሁሉ ሰጠሃለሁ ብሎታል። እናም ቃል በገባው መሠረት ፈቀደለት። ፍቃድህ ይሁን አባቴ አለ ንጉሡ ጉሮሮ በሐዘን ታንቆ። ምንም እንኳን ልቤ ቢቃወምም የገባሁትን ቃል አከብራለሁ። ነገር ግን የትም ብትሆን ጸሎትህ ከኛ ጋር እንዲሆን እለምንሃለሁ። ቅዱስ ያሬድም ንጉሡንና ሕዝቡን ባረከ። ከዚያም ያችን የከበረች አክሱም ከተማ፣ ያችን የዜማ መፍለቂያ፣ ያችን የሕይወቱ ክፍል የነበረችውን ምድር ትቶ ጉዞውን ወደ ደቡብ አቅጣጫ ወደ ሰሜን ተራሮች አደረገ። ከዓለም ጫጫታ ርቆ ወደ ተፈጥሮ እቅፍ ወደ ፈጣሪው ተጓዘ። በዚያም ዛሬ በስሙ የታነጸው ቤተክርስቲያን ባለበት ቦታ ላይ በአንዲት ትንሽ ዋሻ ውስጥ በምናኔ ተወስኖ ፈጣሪውን በብሕትውና እያገለገለ ኖረ። ቀናቶቹ በጸሎት ሌሊቶቹ በማህሌት የተሞሉ ነበሩ። ከሰው ጋር ሳይሆን ከመላእክት ጋር ይነጋገራል። የዱር አራዊት ወዳጆቹ፣ የተራራው ንፋስ የዜማው አጃቢ ሆነ። ብዙ ዓመታትን በዚያ ተራራ ላይ ካሳለፈ በኋላ በጸለምት ዋሻ ግንቦት 11 ቀን 571 ዓመተ ምህረት ቅዱስ ያሬድ ከዚህ ዓለም ተሰወረ። ወዴት እንደገባ እንዴት እንደተሰወረ ማንም አያውቅም። አንዳንዶች በሕይወት እንዳለ ወደ ሰማይ እንደተነጠቀ ይናገራሉ። ሌሎች ደግሞ ሥጋው በዚያች ዋሻ ውስጥ ተሰውሮ ነፍሱ ግን ወደ ዘላለም ማህሌት እንደሄደች ያምናሉ። ምንም ይሁን ምን አንድ ነገር ግን እርግጥ ነው። ቅዱስ ያሬድ የሰጠው ዜማ፣ ያ ሰማያዊ ስጦታ ዛሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሕያው ሆኖ ይኖራል። ሥጋው ቢሰወርም መንፈሱ ይናገራል። የልዑል እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይነት፣ የቅዱስ ያሬድ አማላጅነት አይለየን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።